ጭቅጭቅ የሚያደርግ ሰው የሚነዛነዝ ሰው ምን ሊባል ይችላል? ናጊ ያው ልክ ነህ። ናጊ ማለት he's such a naggy person ካልን በጣም ጭቅጫቃ ሰው ነው፣ በጣም በቃ የሚነዘንዝ አይነት ሰው ነው ማለታችን ነው። ሁለተኛው ደግሞ ነው የኔ ነው የራሴ ነው ብሎ የሚቀና አይነት ሰው ምን ሊባል ይችላል? የኔ ነው አትንኩብኝ። አሁን ሚስት ከሆነች የኔ ሚስት ናት አትንኩብኝ ምናምን አይነት የሚል ሰው ምን ይባላል? ሞክሩት እስኪ። ጀለስ አይደለም። አንድ ሌላ ቃል አለ የኔታ የሚል ሊሰማው ይችላል ማለት ነው። possessive ይባላል። so he's such a possessive person ከተባለ በጣም የኔታ በጣም ቅናተኛ የሆነ አይነት ሰው ነው ማለት ነው። so ሶስተኛው ኩርፊያ እስኪ ናው ምን ሊሆን ይችላል? ሳይለንት ትሪትመንት። ልክ ነህ፣ ልክ አይደለም አይደለም። ሳይለንት ትሪትመንት ይባላል። በት ተጨማሪ አንድ ቃል አለው ትንታኔ እኛ ማወቅ እንፈልገው እዚህ ጋር እንድመልሱ እንፈልገው ምን ይባላል? ሰልኪንግ ይባላል። ሰልኪንግ ማለት ነው ሳይለንት ትሪትመንት ወይም አንድ ሰው ዝም ብሎ ሲያኮርፍ ወይም የኩርፊያ አይነት ነው። ሶ አራተኛው ደግሞ ራሳችሁ እንድሞክሩ ነው። እኔና ናውል ሌላውን ሞከረናል፣ እናንተ ሞክሩት። አራተኛው ቻሺ ይባላል። ቻሺ በአማርኛ ምን ማለት እንደሆነ ኮሜንት ላይ ጻፉልን።